ትንሽ አክተር ይላል። እሺ እንጀምር ይላል። ትንሽ እንደነገርኩት ትመጣለህ። ዞር ብለህ ታውቃለህ። ግን እችታለህ። እሺ ግደም። እሺ አይግድ እግዚአብሔር አሁን ይመጨርሻ ይላል። ወይኔ በማርያም እሺ በቃ እሺ በቃ በቃ ሳቂ በቃ ሳቂ በቃ ሳቂ ብለህ ሰራ። እሺ በጣም ችግር አለብኝ ነው ያለኝ። አሁን ሰላም ነው ሞከረ በቃ አይ ኮልክ ዲያሎጉ ስለሆነ ታገኝ ነው። ከዛ ዲያሎጉን እያልኩኝ አንቺ ዘይ ሞንታችን ነው። እሺ ወይኔ አሁን አልስካ እሺ ይወጣ ከመስክ ሰው ያው ያማዚ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር ይኖራል? አይ ሀኒዬ እዚህ ጋር ሀኒዬ በጣም ተጨንቃለች፣ እያለቀሰች መቀረጽ አለች። እናንተ ለካ ሀኒዬ ከካሜራ ጀርባ ታምራለች። እኔ እኮ ቀለም እየቀባባቸው ነው የቱርኩን ዱቄት ይሄንን ምናምን እንደው እያሳመሯቸው መስሎኝ ነበረ። ለካ ከካሜራም ጀርባ ኩል ያለች እምታምር ናት። እንዴት ነችና ይችንማ ለወንድሜ ነው ማደርጋት። አዳሜ በቂጥሽ ቁጭ በይ ተባሽ። እንዴ እኔ እኮ ከካሜራ ፊት ለፊት ሲቀርቡ ያው ይቀባባሉ አይደለም? ያው ክስት ብለውም ለመስራት ሌላ ዱቄት አምሮባቸውም ለመስራት ደግሞ በውድ የተገዛ የቱርክን ዱቄት ይቀባሉ። አሁን ወይዘሮ እንትናን ስታዩት አበባ ነው የመሰለችው እትዬና ፍንዳታዋ ማለት ነው። አበባ ነው የመሰሉት። ባዩሽ ስትመለከቱ እሷም አበባ ነው የመሰላቸው እና የቱርክ ቅመም አለበት። እነዚህ እንትናችሁ ይመስለኝ ነበረ ዱቄት። ለካ መልካችሁ ህዩነት ለካኛ ኢትዮጵያኖቹ እናምራለን። ረበስም እንዴ ነች ይህኔ ቆንጆ የኔ ድንብላል ድንብላል አይን ሻባብ ብለን የሚል ነጠላ ዜማ በቅርቡ ለቅላታለሁ ለሀንቾ። ዲም ስታምር እንዴ በጣም የምታምረው እና እንዴ ታምራለች። በጣም ቆንጆ ናት። እስኪ ህይወት በቃም ያለች ቆንጆ። ይቺኛው ደግሞ ታምራለች። ማን ነበረ ስሟ? ይቺ ና ኦኬ በስ ካለም ሲስተር እና ጋይሶችዬ በቃ ሀናን አጭቻታለሁ ለወንድሜ። ሰምታችኋል? ያጫችኋት ወንዶችም ካላችሁ አርፋችሁ ቁጭ በሉ። አዎ ሰምታችኋል? ሀንዬ ሲያምሩ የኔ ቆንጆች። ካሜራ ጀርባ ለኬ ቆንጆ ናቸው። እንዲ እኛ ካሜራ ጀርባ ፊት ለፊት ያለው ነው የምናየው። እናት ውበት የደፋባቸው አይደሉም እንዴ? እውነትም የኢትዮጵያ ቆንጆ ፈለፈሎች። በል ካሜራውን አታብዛባት አይኗ ላይ። ካሜራማን ደግሞ ያበዛዋል። ቆንጆ ሴት ካየ ካሜራውን ነው ላይ ደቅኖ አያነሳም። ለማንኛውም ከሰው አይን ያውጣችሁ ብያለሁ። እንግዲህ ያምራሉና ሀኒቾ የኔ ቆንጆ ወይ ግን አኩርፋለች። እዚህ ላይ እያለቀሰች ልትሰራ ነው። እየጸለየች ነው። አምላኬ እርዳኝ እያለች ነው። ያው እንግዲህ በምንሰራበት በስራችንም በሁሉም ሁሉ እግዚአብሔር ይርዳንና እየጸለየች ነው። ይቺ ራሷ ታምራለች። እናንተ ቁርጥ የሄደ ልጅ ነው የምትመስለው። ይችኛዋ ጸጉር ማን ነበረ ስሟን እስኪ ጥሩልኝ። ትንሿ ራሱ ፈለፈል እያደገች ነው። ከትዬ ጋር ከወይዘሮ ፍንዳታ ጋር አንድ ቀን ነው የመጡት። ወይዘሮ ፍንዳታ ብያቸዋለሁ እኮ እነዛን አሮጊት ማለት ነው። እና ሀንዬ ያምራሉ እውነት። እንግዲህ ድራማውም ያማረ ይሆናል። ሌላም ድራማ ይጀምራሉ። ጥላ የሚል ድራማ ሊጀምሩ ነው። ቁጥር 1 ተከታያቸው ሆናለሁ ማለት ነው።